ሂማኔር ቤት ልከፍት አስቤ አለምነሽ ፕላዛ ሄጄ ነበረ። የሱቁ ኪራይ ማለት ነው እስማም አትጠይቁኝ። ስለዚህ ለዚህ ለምን ካጠገባቸው ዴማ ሆፕ አለና ለምን ከዛ አልገዛም ብዬ ነው። ከ20 ካሬ እስከ 40 ካሬ ድረስ የሱቅ አማራጭ አላቸው። ፕላስ ደግሞ ካርታ ስላለው ወዲያውኑ ስራ መጀመር እችላለሁኝና ሱቁ ላሳያችሁ። እንደ የንግድ ሱቁ ይሄኛው ነው። ካርታ አለው። በ6 ወር ውስጥ ነው የሚረከበው። የሆነ ፓርኪንግ አለው። ፕላስ እንደምትመለከቱት 3 ኤሊቬተር አለው። 2 የሰው አንድ ደግሞ የእቃ ኤሊቬተር አለው። ስቴሮች አሉት። ከታች ቤዝመንት ፓርክ አድርጎ መምጣት ለሚፈልግ ሰው ኤሊቬተሮች አሉ። 3 ኤሊቬተሮች አሉት። ዋክ ያረገ ላይ መጣ ካስተመር ደግሞ ስቴሮች አሉት። ስለዚህ አምሹር ሁለተኛ ብራንቼ ደግሞ በቅርቡ ከላይ ሰከንድ ፍሎር ላይ እንደምከፍት ስለዚህ አሁን እንደነገርኳችሁ ሎኬሽኑ በመሃል ቦሌ መድኃኒዓለም ጋር ነው። ሶ እዚህኛው ላይ ብገዛ አሁን በ6 ወር ውስጥ ሱቁ መረከብ እችላለሁ። ካርታ አለው። 100% ደግሞ ካሽ ከፍዬ በሄድ ወዲያውኑ ስሜን ማዞር የምችልበት ሱቅ ስለሆነ ፕላስ ደግሞ በፈለኩት የካሬ አማራጭ አለ። ከ20 ካሬ እስከ 40 ካሬ ድረስ አለ። ከግራውንድ እስከ 6ኛ ፎቅ ድረስ ነው ሱቆች ያሉት። ከ25% ቅድመ ክፍያ ጀምሮ ሱቁን የግሌ ማድረግ ስለምችል ዴማ ሆፕ ላይ ዲሳይድ አድርጌያለሁ ማለት ነው። ሶ እናንተም የዚህ ልዩ እድል ተጠቃሚ ለመሆን መረጃ ካስፈልጋችሁ ስልኬ ባዮ ላይ አለ፣ በዛ ደውልልኝ። ባይ